ያልኩሽ እኔ ነኝ። ገባሽ? ነግሬሽ ነበር እኮ ነግሬሽ ነበር። መረጃውን አወጣዋለሁ ብዬሽ ነበር አይደለ? ልኬላቸዋለሁ በውስጥ ልጅቱ እኔ ነኝ። እኔ ከኔ ጋር ተጋፈጭ። ልብ ካለሽ ልበ ቢስ ማለት ነው። ሲጀምር ልብ የለሽም። ልብ ስለሌለሽ ነው ልጅቱን አምጣት። ልጅቱን እኔ ነኝ። ይሄው ራሴ መጣሁልሽ። ቪዲዮን ሼር አድርጉላት በእናታችሁ። እንዴ እኛ እኮ መረጃና ማስረጃ ሳናይ እኮ አናወራም፣ ሳንይዝ አናወራም። ገባሽ? መረጃ ስላለ ነው እየተከራከርንሽ ያለው። በሁለተኛ ደረጃ ደግሞ ራስሽን ያረከሽ አንቺ ራስሽ ነሽ፣ እኛ አይደለንም። ተይ አቆሚ፣ ከሀይሚ ህይወት ውጭ ብለንሽ ነበር። ገባሽ? አልወጣም አልሽ። ግዴታ መረጃ እንድንልክለት አረግሽን፣ ላክነለት። አለቀ ደቀቀ። ልጅቱ ትምጣ እንደዚህ ትበል አትበይ፣ አትንበድበጅ። ምክንያቱም የለመደ ልማድ ያሰርቃል ከማድ ይላል ያገሬ ሰው። የራስሽ ማለት በቃ አላቅም። ራስሽ ነው ያረከሽው፣ ማንም አይደለም ያረከሰሽ። በሁለተኛ ደረጃ ደግሞ ሴት ልጅ ነው ይላልሽው። ሴት ልጅ ብትሆኝማ እንደዚህ አታረጊም ነበር። ሴት ልጅ ብትሆኝ ትዳር ካለው ቀለበት ካሰረ ወንድ ጋር አትገናኝም ነበር። ገባሽ? ኪኒና እኔ በጣም ያናደደች ምን እንደሆነ ታውቃላችሁ? የእንቅልፍ ኪኒንግ እንትን ብላ ነው ፎቶ የቀረጸችው። ገባችሁ? ስለዚህ ልጅቱ እኔ ነኝ። የትም አትሂጂ፣ ነይ ከኔ ጋር ደውዪልኝ፣ ስልኬን ታውቂያለሽ። አለቀ ደቀቀ። ያንቺን የራስሽን መረጃ ራሴ በዋትሳፕ ልክልሻለሁ ከፈለግሽ ነቅለሽ እንድትሄጅ ማለት ነው። እና በሀይሚና በብሩኬ የሚመጣ ሰው በአይኔ በብረቱ የመጣ ሰው ነው ብዬሽ ነበር እኮ። አስቀምጨልሻለሁ ቴክስት። በሀይሚና በብሩኬ የመጣ ሰው በአይኔ የመጣ ሰው ነው ብዬሻለሁ። አንቺ ግን አልገባሽም። እንደዚህ በዚህ ደረጃ የሚሄድ አልመሰለሽም። ለዛ ነው ገባሽ? በዚህ ደረጃ አናችን አልኩሽ። ገባችሁ? በሁለተኛ ደረጃ ደግሞ ኮሜንት እያየው ነበረ። ብሩኬ ሀይሚ ብዙ ጊዜ የሆነ ነገር ሲመጣ ብሩኬን እንትንሱ ማለት ከብሩኬ ጎን አትቆምም። እናንተ ብትሆኑ እስኪ እናንተ ማለት ፍቅረኛዬ ነው ባሌ ነው ብላችሁ ቀለበት አስራችሁ ምን ብላችሁ ሌላ ሴት መታ አረገዝኩ ብትላችሁ ትወዳላችሁ? ከእናንተ የማትወዱትን ነገር ለሰው አትመኙ። ገባችሁ? እንዲያውም ሀይሚ በጣም ትዕግስተኛ ናት፣ በጣም ማለት ነው። ምክንያቱም አንዳንዴ ከፍትፍቱ ፊቱ ይላል የኛ ሀገር ሰው። እናንተ የማታረጉትን ነገር በሌላ ሰው